ተጋደም አንተ። ሰው ስክሪፕት ወደ መኪና እየቀየረ ነው። አንተ እቺን ሀሳብ እንኳን ማሰብ ይክበልን። እኔ እናንተ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍርተ ስጋ፣ የርግብ ቁርጭምጭሚት፣ ድማሚት፣ ጥጥ ያሰጋሉ። አንዳንድ ሴቶች በጣም ያሰጋሉ። you are what you eat ይላል ፈረንጅ እና በምክንያት My family was good እንዴት ናችሁ? ፒስ ነው። we are back today even really crazier just ምንም ማድረግ አይቻልም። ፈታ ብሎ ብቻ መከታተል ነው። እስከ መጨረሻው ድረስ አብራችሁ ቆዩ። ላይክ ሰብስክራይብ እንዳይረሳ። ወደ ቪዲዮ ሄሎ። አቤት። የት ሆነህ ነው? በእናትህ ተኝቻለሁ። ቤት ምን ነው? ተጋደም አንተ። ሰው ስክሪፕት ወደ መኪና እየቀየረ ነው። አንተ እቺን ሀሳብ እንኳን ማሰብ ይክበልን። እኔ እናንተ እባክህ ለመልካም ነው ሁሉ ነገር ሂድ አትሸንግሌ። ለመልካም ይለኛል እንዴ? ምንድን ነው ለመልካም? ባይዞ ግን ይሄን ሀሳብ እኔ ከዚህ በፊት አንስቼልህ ነበር። ታስታውሳለህ? አይ አላነሳልኝ። አላነሳውልህም። አዎ ልክ ነህ። ልፈትንህ ነበር። ጎበዝ በጣም አይደል እንዴ የምፈትነኝ? ምን ፈልገህ ነው ሲጀመር አሁን የደወልከው በጧት? ዋው! እኔ ግን ምን አይነት ጂኒየስ ሰው ነኝ። አንተ ምንድን ነው? ምን ሆነህ ነው? ስማ የሆነ ሀሳብ መጣልህ። እሺ የምን ሀሳብ? ጀለስ ማለት ነው። ልጁ በሰማያዊ ስክሪፕቱ አይጀምር እና እኛ ለምን በቀይ ስክሪፕቱ አንጀምር? ይሄን ነው ሀሳብ መጣልኝ አልከው? አዎ ያበድህ ነው። በጣም አይደል እንዴ ያሰብከው? ጮማ ራስ ዶማ ሂዲ። ሻት ሳደባ ሊቀር እኮ ይችላል። የምር እንደዚህ አይነት ጓደኛ ኖሯቸው ያውቃል? እስቲ ኮሜንት ላይ አንዳንድ ሀሳቦችን አስቀምጡልን። እስቲ ሀሳቡ ደግሞ ጥሩ ይመስላል። መኪና እስክሪብቶ ወደ መኪና እናያለን መጨረሻው። ቡና ጠጪዎች አሉ። እናንተ ከነዚህ ውስጥ የትኞቹ ናችሁ? በመጀመሪያ አጣጭ ነው። አጣጭ ወይ ሰምተህ ጠጣ ቡና ጠጣ ነው ስትሉ ቆይ እኔም እጠጣለሁ እያለ ዝም ብሎ ሳይፈልግ የሚጠጣል። ሁለተኛው ከድካሙ ለመንቃት ኢነርጂ ለማግኘት የሚጠጣል። በቃ ደክሞኛል ቡና ልጠጣ ምናምን የሚላል። ሶስተኛው አምልኮ በሚመስል መልኩ በቃ እጣን ቄጤማ ምናምን ካላጫጫሰ እፉ ካልተባለ የማይጠጣ አለ። በቃ ለመንፈሱ የሚጠጣ አለና እናንተ የትኞቹ ናችሁ? እስኪ በኮሜንት ሴክሽን ላይ እናወራበት። ቡና የኢኮኖሚያችን ዋልታ መንፈሱ የተባለው ያው ለኛ ሀገር ይመስለኛል እንደኛ ባህል ብቻ። ዞሮ ዞሮ እኔ ሁለተኛው ላይ እንደጠቀሰው ወይም ለመነቃቃት ከድካም ለመላቀቅ በሚለው ሀሳብ ነው ስማማው እና ያው ለአጫፋሪም ለአጣጪም ለአድማቂም አይደለውም። እስቲ የእናንተ ሀሳብስ ምን ይመስላል? ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉን ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍርተ ስጋ፣ የርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ብልጥጥ፣ ብርቱካን፣ ሐመልማል፣ ኮረሪማ፣ ማማ፣ ፉል፣ የፉ፣ ደበርጃን፣ ጄኪጃን። ሼፍ ሶሪ ምን አይነት ታሪክ ነው እናንተ? ይህ ሁሉ ነገር ግን ተጽፎ ነው። አይከብድም እንደዚህ አስታውሶ መስራት ምግቡን። ኧረ በለው የምር እኮ ነው። ግን ቀለል ያለች ኮርስ ይሉና አይወጡም እስከ 6 ሰዓት ከኩሽና በሏቸው። ፕሮግራሙ ራሱ ለ2 ሰዓት ነው የሚተላለፈው። የ2 ሰዓት ፕሮግራም በሉት። እንደዚህ አይነት ቀለል ያለ ቁርስ አለ እንዴ? ይገርማል። ብቻ እስቲ ወደ ቀጣይ እናልፋለን። ሰላም ነው። ሰላም እንዴት ነሽ? አለ ይሄን የመሰለ የደስናይን ቺክን ራፓችን በ6 ጉርሻ ከጨረሽ የ500 ብር ተሸላሚ ትሆኛለሽ። እውነትህን ነው። ፍቃደኛ ነሽ? 500 አንተ አንድ ደግና አሁን እየፈራው ነው። የመጨረሻ ነው። እንዴት ነው ተመቸሽ? በጣም አሪፍ። በጣም ይሄው ሽልማትሽ። እናመሰግናለን። በ6 ጉርሻ ብላይ በ5 ነው የጨረስኩት። እሺ ልጨምር በደስታ ይሄው። እሺ በጣም ነው የማመሰግነው። እናመሰግናለን። ይሄው ደስናይን ሬስቶራንታችን ይሄ ነው። እሺ በጣም ነው የማመሰግነው። ሁሌ ለምሽ እናቱ። አረ ተረጋጊ። ብድደው እንዴ
አገራችን ወክለሽ እኮ ብታስጠሪ ነው የሚመስለው እኮ። ፉክክሩ ከራስሽ ጋር ነው ወይስ 500 ብሩ ራሱን የቻለ እኮ ምግቡን የማይገዛ ገንዘብ ነው። እና በልተሽ አመስግነሽ ቀስ ብለሽ አትሄጂም እንዴ? ምን ችግር አለው እንዴ? ሴቶች ግን ያሰጋሉ። አንዳንድ ሴቶች በጣም ያሰጋሉ። ዩ አር ዋት ዩ ኢት ይላል ፈረንጅ እና በምክንያት ነው። እስቲ ጠጋ በይ ወደ እኔ ነይማ። ሜካፑ ትንሽ የበዛ መሰለሽ? ነጭ ድምት እኮ ነው የምትመስዩ። ሂጂና ታጠቢ። አሁን ሴትዮ ሂጂና ታጠቢ አልኩሽ። ሂድና ውሃና ሳቡና አምጣላት በእናትህ። አዎ ውሃና ሳቡና ልቀቂኝ። ምን ነው ባልተብዬው እንዴ? በሰርጓ ቀን አረፈታት ዝንጀሮ ነው የምትመስይ ብላታል። አስባችሁታል? እሱ እንደዚህ ካላት ሚዜዎቹና የቅርብ ጓደኞቿ ምን ሊያስብ እንደሚችሉ። እነዚህ አህዮች ከ30 እስከ 40 ኪሎ ሜትር ከመጠን በላይ እንደዚህ ተጭነው ይጓዛሉ። እና ሰው ክፉ ነው፣ ለራሱ ሲሸከም መጥኖ ነው። ለእንስሶች ግን በጣም ከመጠን በላይ ከመሆኑ የተነሳ ጭነቱ እያቃሰቱ ነው የሚሄዱት። እንስሶችን የሚጎዳ ሰው፣ ለእንስሳ የማያዝን ሰው ለኔ የመጨረሻ ክፉ ሰው። በትክክል ተብሏል። እውነት እኮ ነው። በጣም አንዳንድ ቦታ ላይ በጣም ነው ማስተውለው። እንስሳት እንደ እንስሳ አይደለም የሚቆጠሩት። ምንም የሆነ በቃ ዝም ብሎ እንደ ከተራ ቁሳቁስ ሁሉ አይለዩቸውም። እና ይህን ያህል ደረጃ በሞተር አይደለም የሚሰሩት እኮ መካኒካል ኢንጂን የላቸውም። ተፈጥሮ ነው ያላቸው አይደል እንዴ? ስለዚህ ደክማቸው ሄድባቸውን ስሜት አላቸው። ለምን ነው የምንጎዳቸው? ለምን ነው የምናሰቃያቸው? እና በዚህ ያህል ደረጃ አህዮችንም ሊሆን ይችላል ውሾችንም በድንጋይ መምታት እኛ ሀገር በጣም ነውር እና ያሳፍራል፣ ያሳዝናል። እንዲህ የምታደርጉ ሰዎች አንደኛ ለሰው እንደማልታዝኑ ኦቪስ ነው፣ ክሊር ነገር ነው። በቃ ለሰው ራርታችሁ እናንተ እዚህ ጋር ውሻ በድንጋይ መታችሁ እግሩ ሰብራችሁ ምስኪን እረዳለሁ ብትሉ በጣም ሼም ነው እና አታደልሉንም በእንደዚህ አይነት ነገር። ሁለተኛ ነገር ደግሞ እንስሳ ክብር መስጠት በጣም አስፈላጊ ነው። ይህንን ማድረግ ይኖርብናል ብዬ አስባለሁ። እና ሸክም የሚሰሩ እንስሶች አሁን የሸክም እንስሶች እንኳን እነሱ የሚሸከሙትን ሸክም በቃ መኪና ቢሸከመው ወይ መኪናው ሌላ አደጋ ላይ ነው የሚጥለው እና እየወደቁ እያዩቸው ምናምን ትተዋቸው ይሄዳሉ። ይሄ ሆዳምነት ነው። በቃ ግልጽ ነው። ገንዘብን ፍለጋ ሆዳም መሆን ነው እና ያመስተላል። ይሄ ቪዲዮ ስንት ቢገባ ነው አብረን እንሰራ? ምን አድርገው ያናት እንደዛ ያላችሁ ምናምን? አይ የምሬን ነው። ይሄ ቪዲዮ ስንት ቢገባ አብረን እንሰራ? ሳይክል ወይ እስኬት ትነዳለህ? እስኬት ትነዳለህ? ምን አድርገው አብረን እንሰራ? ጥቅም ነው እንዴ? ጥቅም አልፈልግም እኔ ዳግ አይደለም ጥቅም አይደለም ጌታ፣ ሁሉ ጊዜ ህይወታችን ነው ጌታ አይደለም ምድሩ ወራሽ። እኛ እስኬት ሞክር ነው ያለ። ይሄ ቪዲዮ ስንት ቢገባ እስኬት ትሞክራለህ አንተ? እስኬት ቦርድ ትነዳለህ? ይሄ ቪዲዮ ስንት ቢገባ እስኬት ቦርድ ትነዳለህ? ምን ያላዳመጠው የምር እንዲህ እሱ ሌላ ለቡስተር ያለው የሚለውንም አልሰማም እና ያስገራረ ተደባበጡ እንዴ ወገን ታት እንግዲህ አመሰግናለሁ። ለዛሬ ቆይታችሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንደተመለከታችሁ ባለሙሉ ተስፈኛ ነኝ። በቀጣይ ቪዲዮ ቆንጆ ነገሮችን መጥናችኋል። እናንተን ተግዛጽና የእናንተን ሀሳብ እርምት ይፈልጋሉ ምላቸውን ሀሳቦችን ይዤ እቀርባለሁ። በእንደዚህ አይነት ጉዳዮች ላይ ደግሞ ሜንሽን ማድረግ ትችላላችሁ፣ ጉዳዩ እንዲታይላችሁ የምትፈልጉ ሰዎች ማለት ነው። So thanks a lot for your time and see you in the next video.